የእመቤታችን የቅድስት ድንግል ማርያም የአስራት ልጆች የቅዱሳን ወዳጆች እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን ስሙን እንድንጠራ የፈቀደልን እንደ በደላችን ያልከፈለን ይህችን ሰዓት ይህችን ጊዜ ስሙን እንድንጠራ እሱን እንድናስብ የረዳን ልዑለ ባሕርይ አምላካችን እግዚአብሔር ይክበር ይመስገን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችን የሚግለጽልን ለእግዚአብሔር ቅዱስ ፈቃድ ጥቂት ማብሰል በሚል ርዕስ እንማራለን። እግዚአብሔር ከሁላችን ጋር ይሁን። ሰው መከራው ጽኑ በሆነ ጊዜ፣ ሰው ዘመን በራቀበት ጊዜ፣ ሰው ለጥያቄው መልስ ባጣ ጊዜ እግዚአብሔር ረስቶኛል፣ ጌታ ትቶኛል፣ ኧረ እንደውም ባይኖር ነው እንጂ ቢኖርማ መቼ ይፈጸማል፣ ከፋ ሲልም ኧረ የለም ወደ ማለት ይደርሳል። ሰው መከራ ሲጸናበት፣ ሰው ጊዜ ሲርቅበት፣ ሰው ለጥያቄው መልስ ሲያጣበት እንዲህ ይላል፣ ቢረሳኝ ነው፣ ባይወደኝ ነው፣ ባይኖር ነው። መጨረሻ ላይ ኧረ የለም ለማለት የሚደርሰው እንዲህ ባሉ ጊዜያት ነው። እንዲህ ባሉ ጊዜያት እግዚአብሔር አላያለኝ የሚል ጩኸት ነው የሚሰማው። ክርስቲያኖች ምናልባት እግዚአብሔር አላይ ብሎን ሳይሆን እኛ እንታይ ብለን እንዳይሆን መጠርጠር ነው። የእግዚአብሔር ዓይኖችማ አይደክሙ ኃያላን ናቸው። የእግዚአብሔር ዓይኖችማ አያንቀላፉ ትጉሃን ናቸው። የእግዚአብሔር ዓይኖችማ አይጨልምባቸው ብሩሃን ናቸው። የእግዚአብሔር ዓይኖችማ አይሞቱ ሕያዋን ናቸው። የእግዚአብሔር ዓይኖችማ አያዳሉ ጻድቃን ናቸው። ታዲያ ዓይኖቹ እንዲህ ከሆኑ ምናልባት እኛ ላለመታየት ተደብቀን እንዳይሆን ነው መጠርጠር። እንጂማ እግዚአብሔር ያያል። እጠራለሁ አትሰማኝም፣ እጮኻለሁ አታደምጠኝም እንለው ይሆናል እግዚአብሔር። እሱ ግን የሚመልስልን መቼ ጠራኸኝ ነው የሚለን። ምክንያቱም እግዚአብሔርን መጥሪያ አንደበቶቻችን አሁን እኔ የምናገርበት እናንተ የምትጮሁበት አንደበቶች አይደሉም። እግዚአብሔርን መጥሪያ አንደበቶቻችን ንጽሕናና ምግባራችን። ያለ ንጽሕናና ያለ ምግባር ጮኸ አላደመጥከኝም ብንለው፣ ብንጠራህ አልሰማኸኝም ብንለው፣ ያለ ጥርጥር መቼ ጠራኸኝ ነው የሚለው። ታስታውሱ ይሆን? ትጣራለህ እሰማህም አለው ነው የሚለው። ብንጮህ ያልተደመጥነው፣ ብንጣራ ያልተሰማ ነው። ምናልባት የኔና የእናንተ አጠራር ላይ ችግር ቢኖር እግዚአብሔርን እፈልገዋለሁ ግን አላገኘሁትም፣ ፈቃዱን ለማወቅ ታከትኩኝ ግን አልቻልኩም፣ ፈልገኝ ብሏል ግን እሱ
ተመልሶ አልገኝ አለ የሚል ጉርምርምታ እናሰማ ይሆናል። ክርስቲያኖች እግዚአብሔርን ማግኘት ማለት ፈቃዱን ማግኘት ማለት ነው። ፈቃዱን ማግኘት ማለት ደግሞ የማይፈቅደውን መተው ማለት ብቻ ነው ባጭሩ። የማይፈቅደው ውስጥ እየኖረ እግዚአብሔርን ማግኘት እንዴት ይቻላል? ከማይፈቅደው ፈቀቅ ብለን ስንፈልገው ነው እግዚአብሔር የሚገኘው። እግዚአብሔርን ቀርቦ ሳለ ጥሩት ነው የተባለ። በሚገኝበት ጊዜ ፈልጉት ነው ያለን ነብዩ። ፈቃዱን በማይፈቅደው መንገድ እያቀረብንለት ፈለግን ግን አላገኘንም ብንለው እንዴት እውነት ሊሆን ይችላል? ክርስቲያኖች ወይንን በመርዝ ዕቃ ማርን በሬት ለውሶ ማቅረብ የሚፈቀደውን በማይፈቀደው መንገድ ከማቅረብ ጋር እኩል ነው የሚሆነው። ታዲያ እንዴት እግዚአብሔር ረስቶኛል፣ ጌታም ትቶኛል፣ ኧረ እንደው ባይኖር ነው፣ ኧረ የለም እስከ ማለት ምን ደርሰው ምናልባት እኔና እናንተ የሚፈቅደው በማይፈቅደው መንገድ እያቀረብን እንዳይሆን እንጠርጥረው። ክርስቲያኖች ጾሙ ከግፍና ከዝሙት ጋር፣ ጸሎቱ ከቂምና ከጠብና ከክርክር ጋር፣ ምጽዋቱ ከንፍገትና ከስስት ጋር፣ ዝማሬው ከጭፈራ ጋር፣ ሽብሸባው ከዳንስ ጋር፣ ቅዳሴው ከመርከስ ጋር የምናቀርብለት ከሆነ እውነት ነው ፈቃዱን ማግኘት አንችልም። የቀረብነውን እንመስላለን ግን ሩቆች ነን። እናስቀድሳለን ግን አንቀደስም። እንወድሃለን እንለዋለን ግን አንታዘዝም። ታዲያ እንዴት አድርጎ የመከራው ጊዜ ያጥራል? እንዴት አድርጎ የረዘመው ጊዜ ያጥራል? እንዴት አድርጎ ጥያቄያችን ይመለሳል? ብዙ ሰው አያችሁ እግዚአብሔር ርቆት ሳይሆን እግዚአብሔር ቀርቦት እንኳን መልስ ማግኘት አቅቶታል። ከእኛ ሩቅ ነህ እንዳንለው ሰው እስከ መሆን ቀርቦናል። በምን እንወቅህ እንዳንለው በመገለጡ ራሱን ገልጦልናል። እንዴት ነው የምትወደኝ ብለን እንዳንጠይቀው እስከ ሞት ድረስ ወዶ አሳይቶናል። ታዲያ ከዚህ በቀር የኔና የእናንተን ጥቂት ጥያቄዎች ለመመለስ እግዚአብሔር ከኔና ከእናንተ በጣም ሩቅ ይመስለናል። ምናልባት እኔና እናንተ ርቀነው እንዳይሆን ራሳችንን ነው የምንጠረጥር። እግዚአብሔርን ስለ መስማቱ አንጠራጠረው፣ እኛ ግን በትክክል ስለ መጠየቃችን ግን እንጠራጠረው ይገባል። ታዲያ ምን እናድርግ? ጥቂት ነጥቦችን ላስታውሳችሁ። የመጀመሪያው ክርስቲያን ሆይ ሁል ጊዜ መከራው ጸናብኝ፣ ቀኑ ረዘመብኝ፣ ጥያቄ መልስ አጣው ብለህ ጀርባህን እንዳትሰጠው፣ ተስፋ እንዳትቆርጥ፣ እንዳትመረርም፣ አምላክህንም እንዳትተው ሁል ጊዜ የማይታየውን ፈልገው። የማይታየውን ምን ማለት ነው? አንድ ጥቅስ ላንብብላችሁ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 17 እንዲህ ይላል፣ የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችን የክብርንና የዘላለምን ብዛት ያደርግልናልና። የሚታየው የጊዜው ነው፣ የማይታየው ግን የዘላለም ነው ይላቸዋል። እዩት፣ ልብ ብላችሁ አዳምጡት። የማይታየውን እንጂ የሚታየውን ባንመለከት ቀላልና ለጊዜው የሆነው መከራችን የክብርንና የዘላለምን ብዛት ያደርግልናል። የሚታየው የጊዜው ነው፣ የማይታየው የዘላለም። ክርስቲያን ሆይ
ጊዜ ዓይኖችህን ከሚታየው ላይ አንሳና ወደማይታየው ወርውረው። የአሳ አንበሪውን ዮናስ ተመልከተው። ዮናስ በአሳ አንበሪ ሆድ ውስጥ ገብቶ የአሳ አንበሪውን ጨጓራዎች፣ የአሳ አንበሪውን ጥርሶች፣ የአሳ አንበሪውን የሚፈጩ የሚያቀልጡ ኤንዛይሞች እነሱን አይደለም የሚመለከተው። እግዚአብሔር ያሳያችሁ፣ ልዑልም ያመልክታችሁ። አሳ አንበሪ ሆድ ውስጥ ሆኖ ጥርሱን አለመመልከት ከባድ አለ። ይህን ነቢይ ተመልከቱት። ከሚታየው ጥርሱ በላይ የማይታየውን እግዚአብሔርን አይቷል። አያችሁ? አሳ አንበሪ ሆድ ውስጥ ሆኖ ወደ ቅዱስ መቅደስ እመለከታለሁ። በአሳ አንበሪ ከርስ ውስጥ ሆኖ ነቢዩ የሚያየው ቅዱስ መቅደሱ። ምን አይነት ድንቅ እይታ! ክርስቲያኖች ይሄ ቃል አያስነና? መቅደሱ ውስጥ ሆነን መቅደሱን መመልከት ያልቻልነው፣ እጆቹ ውስጥ ሆነን ተአምራቱን ያላጣጣምነው፣ ረድኤቱ ስር ሆነን የረድኤቱ ሥራ ያልገባን፣ በመክቦቱ ጠብቆ እያኖረን ጥበቃውን አጋጣሚ ያደረግነው እኛን አይገስጸንም? ከእሱ ጋር ሆነን ርቀነዋል። አጠገቡ ሆነን አላወቅነው። እየዘመርንለት አልገባንም። እያገለገልነው አናውቀው። እውነቱን ነው ያሰባኪ እግዚአብሔርን የማያውቁ የእግዚአብሔር ሰዎች ብሎ ይሰበከው። እየተናገርንለት አልገባንም። በአደባባይ የጮህንለት በጓዳና ልቅስም አሳ አንበሪ ሆድ ውስጥ ሆኖ እሱ የሚያየው መቅደሱን ነው። የማይታየውን ተመልከተው። እስከ መቼ ችግሩንና መከራውን ብቻ እያየን ተስፋ እንቆርጣለን? እስከ መቼ ሊውጠን የከፈተውን የዚህን ዓለም አፍ እያየን እስከ መቼ ተስፋ እንቆርጣለን? የመከራውን ጽናት ብቻ እየተመለከተን እስከ መቼ እግዚአብሔር ረስቶኛል፣ ጌታም ትቶኛል፣ ባይኖር ነው እንጂ የለም እስከ መቼ እንላለን? እስከ መቼ ለእኛ ያቃተውን ነገር ብቻ እያየን ለእሱ የማይሳነውን ነገር ከማየት እስከ መቼ ተከልክለናል? ለአንተ ያቃተውን ነገር ብቻ እያየን እስከ መቼ ምንም የሚሳነውን አምላክ ሳታይ ትቀራለህ? ባይፈቅደው ነው እንጂ አቅቶት አይደለም። ባያስፈልግህ ነው እንጂ ነፍጎን እኮ አይደለም። ክርስቲያኖች እግዚአብሔርን ጠይቀ ነው ቶሎ መልስ ከሰጠን ሃይማኖታችንን እምነታችንን እያጠነከረልን፣ ጠይቀ ነው ጥቂት ጊዜ ዝም ካለ ትዕግስት እያለማመደን፣ ጠይቀ ነው ጭራሽ መልስ ካልሰጠን አትጠራጥሩ። ጠልቶ ሳይወድን ቀርቶ ረስቶ ሳይኖር ቀርቶ የሌለ ሆኖ አይደለም፣ የተሻለ እያዘጋጀልን ስለሆነ እንጂማ እግዚአብሔር እስከ መቼ ችግሩ እስከ መቼ የሚያቃተውን ነገር እያየን እንላለን? ለአንተ የሚያቅት ነገር የለም ተብሎ የተጻፈ ምን ያቅተዋል እግዚአብሔር? ክርስቲያኖች ተስፋ በማይቆረጥበት እግዚአብሔር ተስፋ እየቆረጠ ለምን ሰይጣንን ደስ እናሰኘዋለን? እንደውም ቅዱስ ዮሐንስ አፈወርቅ አንድ ውሻ አንተ ምግብ ስትበላ አጠገብህ ቢቀመጥ ከምግብህ እያነሳ ብትሰጠው ውሻው አንድ ጊዜ ስላጎረስከው ርቆ የሚሄድ እንዳይመስልህ ጠግቦ የሚነሳ ይሆናል ብለህ እንዳትገምት። በሰጠህ ቁጥር ወደ አንተ ነው የሚጠቀሙ። ሰይጣንም እንደዚህ ነው። አንድ ጊዜ ስታናረርለት የበለጠ ነው ወደ አንተ የሚቀርበው። እናም ይላል አምላክህን እያመሰገንከው ሰይጣንን በረሃብ ቅጣው ይላል። ስታጉረመርሙ ሰይጣንን አስደስታችሁ አጠቀማችሁ። አሁን ምን ያህል የጠገበ አይመስላችሁም? በኢትዮጵያና በመላው ዓለም መሬት ማጉረምረም ምስጋና ሲጠፋ እስከ መቼ ተስፋ እየቆረጥን? ተስፋ በማይቆረጥበት እኮ ነው ተስፋ የምንቆርጠው።
እስከ መቼ? ክርስቲያኖች በዚህ ሁሉ አስጨናቂ ጊዜ፣ በዚህ ሁሉ መራራ በሚመስል ጊዜ፣ በዚህ ባለቀ ጊዜ እስኪ አይኖቻችን ሁል ጊዜ አጥቂዎቻችን ላይ፣ አሰናካዮቻችን ላይ፣ ፈታኞቻችን ላይ፣ የቤት ስራ የሚሰጡን ላይ፣ ወሬ የሚጎነጉኑ ሴራ ያደሩት ላይ እንቦ እስኪ አነስናቸው፣ አናያቸው። ለመነኮሳት እንደታዘዘው የተስማ ድምፀ ወይፍሬ ገጸ የተባለው እዚህ ባመጣውም ይሆናል። አትስማ አዲ የእግዚአብሔርን ማዳን የእጁን ተአምራት ብቻ እያየ ጠብቅ። ያሳፍር እንደሆነ ታላለ ትላንትን ያሳለፈ ዛሬ ያሳለፈ እኮ ይሁላቸው። የሚጥለንም የሚያነሳንም ተስፋ የሚሰጠንም ተስፋ የሚያስቆርጠንም የሚያበረታንም የሚያደክመንም የምናየውና የምንሰማው እይታችን ነገር ብቻ እይታ። ለዚህ ነው የማይታየውን እንጂ የሚታየውን ባንመለከት። የሚታየውማ እውነት ነው፣ ተስፋ ያስቆርጣል። የሚታየውማ እውነት ነው፣ ሲባባ ያሳምቃል። ብዙ ወጣቶች እኮ ተስፋ ቆረጡበት። ለምን? የሚታየውን ብቻ ስለሚያዩ ተስፋ እዛ ጋር ሊቆም ያበቃ ስለሚመስላቸው። በምድር ተስፋ ቢቆረጥ በእግዚአብሔር ተስፋ ይቆረጥ። እይታችን ነው። የቅዱስ ኢዮብን እይታና የሚስቱን እይታ ተመልከቱ። ሚስቱ የኢዮብን የባሏን ቁስሎች ብቻ ነው የምታየው። ቁስሎቹን ብቻ፣ ልጆቿን ማጣቷን ብቻ፣ የንብረቷን መግደል ብቻ ነው የምታየው። በቃ ኪስህን ብቻ ካየ ተስፋ ትቆርጣለህ። ያጣውን ነገር ብቻ ከቆጠርክ ጸሎት ያቋርጣለህ። የጎደለብህን ነገር ብቻ የምትጀምር ከሆነ ለቤተ ክርስቲያን ለቅዱስ እግዚአብሔር ጀርባ ትሰጣለህ። ጥለው የሌሉትን ሰዎች ብቻ የምታይ ከሆነ ልዑል እግዚአብሔርን ትሳደባለህ፣ ታማለህ። እይታ ነው የሚወስነው። ከጎደለ ይልቅ የበዛብህን ማየት ስትችል፣ ከጠፋው ነገር በላይ የጠፋው እጥፍ አድርጎ ሊሰጠህ የሚችለውን አምላክ ማየት ስትችል ግን ያን ጊዜ ማመስገኖች በኢዮብና በሚስቱ መካከል የነበረው እይታቸው ብቻ ነው። ኦርቶዶክሳውያን ምንድን ነው እይታችን? በሚፍለቀለቀው ነገር ውስጥ እግዚአብሔር ያወጣል። መኖር በመብላት ብቻ አይደለም፣ በመግደል ውስጥ ያኖረናል። በመራብ ውስጥ ያጠግበናል። በሽንፍርና በነፋሳት በውጮች መካከል ያወጣናል ብለን እናምናለን። እንደዚህ ያመኑት አባቶቻችን ያመናን እንደጻፈው የረሃብ ጠኔ በገረፈኝ ጊዜ ይላል ስሙን እየጠራው ጸሎት እየጸለይኩ እንጠግብ ነበር ይላል። ረሃብ ምንም አይሆንባቸውም። ውርቱና የስንፍሩ በገረፈኝ ጊዜ የጸሎት ሙቀት ቀስ እያለ ያሞቀኝ ነበር ይላል። በረሃብ ሳንበላ የሚያኖረን አንድ ቀን በበላ ነው 40 ዓመት የሚያቆየን፣ አንድ ቀን በጠጡት ብዙ ዘመን የሚያሻግር ከሆነ መብልና መጠጥ ለአንተ ጥያቄ ለእግዚአብሔር ምኑ ነው? አየኸው ይሆን? እይታውን ተመልከት። ቁስሎቹን አይደለም ያየው፣ የልጆቹን ጉለት አይደለም ያየው፣ የቤቱን ሙላት መግደል አይደለም የቆጠረው። እየሰጠኝ እግዚአብሔር ቀድሞውንም የሰጠኝ እግዚአብሔር አሁንም የወሰደው እሱ ነው። ድጋሚ ሊሰጠኝ የሚችለው እሱ ነው። እኔ ያለኝ አንተ ያለኝ አይደለም፣ ራሱ እግዚአብሔር። እግዚአብሔር የምታመልከው ስለሚሰጠኝና ስለሚያጎለኝ ነገር አይደለም። እግዚአብሔር እግዚአብሔር ስለሆነ ብቻ ነው። እሱን ለማምለክ ምንም ነገር ምክንያት አይደለም ማለት አመሰግነዋለሁ።
ጥያቄያቸው መልስ ያጣ ጊዜ ሲረፍባቸው ደግሞ እስኪ እዛ ልሞክረው ብሎ እኮ ነው የሄዱ። ሌላ መስሏቸው እንዳይመስላችሁ ሲኒ የሚገለብጡት ሞራ የሚገልጡት እርምጦ የሚጥሉት እርቃናቸው እንዳያ የሚሄዱ የሚሰልሙት እኛ ጋር ሌላ ጋር ነው የሚሆኑት። እግዚአብሔር ረሳቸው፣ ልዑልም የተዋቸው፣ ጥያቄ ያልተመለሰላቸው እየመሰላቸው እኮ እይታቸው ሲስተካከል ተመስገን አንተ ሰጠኝ አንተ ነሳ እይታቸው የነቢዩ ረድና አገልጋይ ኤልሳ ጊያዝ በሯን ከፈት ታደረገና ሲያ ፈረሶችና ሰረገሎች ከበዋቸው አየ። ወዮ ሞትና አሁን እንደዚህ ያላችሁ የላቸው። ወዮ ጠፋ፣ ወዮ ሞት፣ ወዮ አለቀልን፣ የሚቃጠለው የሚነቀነቀው እያየው ወዮ ያለ እይታው እኮ ነው። አያቸው እሱ ያየው እነዛን የጠላቶቻቸው ፈረሶችና ሰረገሎች ብቻ ነበር ያየው። አቤቱ አይኖቹን ብለጣላ ገብቶታል አለ። አይኖቻችንን የሚያስገልጡ ደጋግ አባቶቻችንን ያስነሳል። በእውነት ጊዜላቸው ያስነ ከጠላቶቻችን በላይ ወዳጆቻችንን የሚያሳዩ ከጉልበታችን በላይ ሙላታችንን የሚያስቆጥሩ ከቀረብን ይልቅ የተሰጠንን የሚያሳዩ ከሆነው ይልቅ የምንሆነውን የሚያስጎበኙ ብዙ ኤልሳዎች የሰጠ ልክ አይኖቹን ብለት ብሎ ሲጸልይ አይኖቹ ሲገለጡ ከጠላቶቻቸው በላይ ቅዱሳን መላእክት ከቧቸዋል። ወይ ብሎ ነበር እሱ ጠፋ። እይታችሁን አስተካክሉ። ሁለተኛ በመከራው ጽኑ በሆነ ጊዜ ጥያቄዎቻችን መልስ ባጣው ጊዜ በረዘመብን ጊዜ እንደ አንድ ጥልቅ ትምህርት ቤቱን ውሰደው። ትምህርት ቤታችን እናደርገው። ሁለት ትምህርት ቤቶች አሉ። ከመከራ በላይ አስተማሪ፣ ከመከራ በላይ መካሪ፣ ከመካሪ በላይ ዘካሪ አይገኝም። ትልቁ ጉባኤ፣ ትልቁ መጻሕፍት ቤት መከራ እንደ መከራ ያለ ትምህርት ቤት ሰው መታዘዝን፣ ሰው መራራትን፣ ሰው ትሕትናን፣ ሰው መስጠትን ከመከራ ይማራል። ታስታውሱ ይሆን በእነዛ ጥቂት የኮቪድ ወራቶች ስንቱ የተረዳዳው፣ ስንቱ ነው ማዕዱን ያቋደሰው፣ ስንቱ ነው ነገሮችን ጉሮሮ የደፈነው፣ ስንቱ ነው የቤት ኪራይ የተወው። አያችሁ መከራ እንዴት ሰውን እንደሚያራራ፣ መስጠትን እንደሚያስተምር፣ መፋቀርን እንደሚያመጣ እንዳትጠሉ። አንድ አሻራ አንድ ትምህርት ትወልን ነው ያልፈው። ይኸውላችሁ ሰው ከስህተቱና ከራሱ ጽድቅ ልትበሉ ሰው ከስህተቱና ከራሱ ጽድቅ እግዚአብሔር ሊገላግለው አንዳንዴ መከራው ጽኑ ያለ ዝም ይለዋ። ጥያቄውን አይመልስም። ለምን? ሰው ከስህተቱና ከራሱ ጽድቅ እንዲወጣ። ለዚህ አብነት አለ። እሱም ቅዱስ ጳውሎስን እንዲህ የሚል ቃል ተቀምጧል። በመገለጥ ታላቅነት እንዳልታበይ፣ ልብ ብላችሁ አዳምጡ። በመገለጥ ታላቅነት እንዳልታበይ የሥጋዊ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ አለና ይኸውም አለ እንዳልታበይ ነው። እስከ ሦስተኛው ሰማይ ተነጥቋል። መጀመሪያ ከለዋሪቆስ እስከ ደማስቆ ገስግሶ የእግሮቹ ሸሆና እስኪነቀሉ ድረስ ተንከራቷል። በዚህም ጥቂት እንዳይታበይ ደግሞስ እስከ ሦስተኛው ሰማይ ወጥቶ ሰው ሊሰማው የማይችለውን ቋንቋ ሰምቶ ተመልሷል። በዚህም እንዳይታበይ እና ምን አድርጎታል? በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ ካለ በኋላ ይኸው እንዳልታበይ ነው አለ። አንዳንዴ እንዳንታበይ ጥቂት ይጎስመን ይችላል፣ ጥቂት ይወስድብን ይችላል። በራሳችን ጽድቅ
ሊያጎልብን ይችላል። እግዚአብሔር በበሽታ ይሁን በጤንነት ወደ እሱ በምን እንደሚያቀርበን እኛ እናውቅም። ቅዱስ ይስሐቅ እንዳለው በጤንነት ይሁን በበሽታ እግዚአብሔር ወደ አንተ የሚመጣው በምን እንደሆነ አታውቅም ነው የሚለው። እያሳመመ ያቀርበን ይሆናል፣ እያበደለ ያመጣን ይሆናል፣ በእጅ ምጥ ያደርገው ይሆናል። ጉድለታችንን ልጅ ማጣታችንን መጸለያ፣ ጉድለታችንን መለማመጫ፣ የሆነ ነገር መውደሎት እሱ ጋር መውደቂያ ሊያደርገው ይችላል። ለዚህ ነው ቅዱስ ይስሐቅ የተባላላ እግዚአብሔር መከራዎችንና አስቸጋሪ ነገሮችን በጻድቁ ሰው ላይ የሚያመጣው ይላል ሰውየው ድካሙን እንዲያውቅ ነው ይላል። ድካማችንን እንድናውቅ ነው፣ ጠልቶን አይደለም። ድካማችንን እንድናውቅ ነው፣ ረስቶን አይደለም። ድካማችንን እንድናውቅ ነው፣ ባዶ ሆኖ አይደለም። ድካማችንን እንድናውቅ ነው። ከዚህ የበለጠ እውቀት ምን አለ? ያ አባት እንዳለው አንተነትህን አሳውቀኝ የኔን ድካም ደግሞ ግለጽልኝ እያለ ሁሌ ይጸልይ ነበር እንደተባለው አባት። ከዚህ በላይ እውቀት እኮ የለም። ራስን ከማወቅ የበለጠ ከትዕቢት የምታድን ወደ ትሕትና የምታደርስ ጽኑ ፈውስ የለች። ድካሙን እንዲያውቅ ነው ካለ በኋላ መከራ ትሕትናን ይፈጥራልና ይላል። እኛ ራሳችንን በትሕትና እስክናዋርድ ድረስ ይላል አንተኛን መፈተን እውነተኛ ነገር ነው ይላል። በትሕትና እስክናዋርድ ድረስ በአንተ ፊት እስክንዘረጋ ድረስ አንተኛን መፈተን እውነት ነው። ሶስተኛው ልጅ ነህ የመወደድ ምልክት ነው። መከራው ጽኑ በሆነ ጊዜ፣ ጥያቄ መልስ ባጣ ጊዜ፣ ጊዜ በረዘመ ጊዜ ገሰጸኝ፣ እግዚአብሔር ቀጣ፣ እግዚአብሔር ተወኝ ምን ባልክ ጊዜ እንዳትረሳ እግዚአብሔር ረስቶ ጠልቶ ሳይወድ ቀርቶ ወይም ትቶ አይደለም። ታዲያ ምን ሆኖ ነው ካልከኝ ሐዋርያው ቅዱስ ጳውሎስ እንዲህ ይመልስልሃል። ምን ይላል? የሥጋ አባቶቻችን ዕብራውያን ምዕራፍ 12 ቁጥር 16 የሥጋ አባቶቻችን መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበር ይላል። የሰማችሁ ይላል። የሥጋ አባቶቻችን መልካም መስሎ እንደታያቸው ለጥቂት ቀን ይቀጡን ነበር። ምን መስሎ እንደታያቸው? ለእነሱ መልካም መስሎ እንደታያቸው ለጥቂት ቀን ይቀጡን ነበር። ማን? የሥጋ አባቶች። እርሱ ግን ይላል ከቅድስናው እንድንካፈል ለጥቅማችን ይቀጣናል ይላል። ምን ስለሆነ? እሱ አባት፣ እኛ ምን ስለሆነ? ልጅ ከሆንክ ውደድ። የመወደድ ምልክቱ እነሱ ለጥቂት እንደሚቀጡን እኛም ለጥቂት እኮ ነው የምንቀጣው። ግፍግፍ እስክንል እስክንመረር እግዚአብሔር ያደርገው። ልጆቹ ነና። መጽሐፍ ቅዱስ እንዲህ ይላል፣ የምወዳቸውን ሁሉ እገሥጻቸዋለሁ እቀጣቸውም አለው ይላል። ራዕይ ዮሐንስ ምዕራፍ 3 ቁጥር 19 ልብ በሉ። የምወዳቸውን ሁሉ እገሥጻቸዋለሁ እቀጣቸውም አለው ይላል። ቅጣት ለጊዜው ያሳዝናል። ቅጣት ለጊዜው ያሳምማል። ቅጣት ለጊዜው ደስ አያሰኝም። ክርስቲያኖች ቅጣት ለጊዜው ያስነባል፣ ግን ለጥቂት። ክርስቲያኖች እኔ ልጄን የምቀጣው በምን ያህል መጠን እንደሆነ የማውቀው እኔ አባቱ ስለሆንኩ ነው። እየሰማችሁ ልጄ በምን ያህል መጠን ቢቀጣ ጸባዩ እንደሚስተካከል የማውቀው እኔ አባቱ ብቻ ነኝ። የልጄን ጸባይ ስለማውቀው በምን ያህል መጠን ብቀጣው ልጄን ላረመው እንደምችል የማውቀው እኔ ነኝ። አበዛሁ እንዳትሉት፣ እኛ መቼ እንደምንታረም በምን ያህል መጠን ሰው እንደምንሆን የሚያውቀው እግዚአብሔር በራሱ አባትነት እኛን ስለሚያውቃል አበዛኸው፣ የለህም፣ ረስተኸናል፣ ባትወደን ነው እንዳንለው ሐኪሞች በደንብ ሲያስታምሙት የነበሩትን ታማሚ በሉ እቤት ውሰዱትና አስታሙት ሲሉ ምን ማለታቸው? አስታሙት ካሉ መልእክት አይገባቸው የለው። በቃ ተስፋ የለውም፣ ተስፋ ቆርጦበታል። ከባባድ መድኃኒቶች ከሰጡትስ፣ ጉልኮስ ከሰጡለትስ፣
ሸክላዎች ነበሩ ይባላል። ሁለቱንም የሸክላው ባለቤት ውሃ ያመላልስባቸዋል። ከዕለታት አንድ ቀን አንደኛው ሸክላ ተሰነጠቀ። ተሰንጥቆ እንዲሆን ውሃ ያመላልስበታል። ውሃውን ግን ያ ሸክላ እንደ ጓደኛው ሸክላው እቤቱ ይዞ አይገባም። እያንጠባጠበ መንገድ ላይ ጨርሰዋል። በጓደኛው በእሱም መሰንጠቅ ተበሳይቶ ከዛሬ ጀምሮ እኔን እንዳታነሳኝ ስበረኝ አለው። ባለቤቱ ልኮ ነው፣ ሸክላው እኮ ነው የሚለው። ተሰንጥቄያለሁና ስበረኝ አለው። የሸክሎቹ ባለቤት ግን ምን አለ ይባላል? አልተውህም፣ አልጥልህም። ምክንያቱም እርግጥ ነው ውሃውን ቤት እንኳን እንዳታደርሰው አለው። ይኸው እስኪ መንገዱን አለው። በስንጥቃት በኩል ውሃ እያንጠባጠብክ መሬቱን ሁሉ እኮ አለመለምከው እና እሸከምሃለሁ ይላል። ጥቂቷን ስንጥቃት እንኳን አስቦ ዋጋ የሚሰጥ አምላክ አለ። ተስፋ እንዳትቆርጥ። እሱ ተስፋ እንዳትቆርጥ እኛ እንዴት ተስፋ እንቆርጥበታለን? እሱ ለመማር እጁ ዘርግቶ እኛ ይቅርታ ለመጠየቅ እንዴት እናገታለን? የመጨረሻው ነጥቤ የማይታየውን ተመልከተው። ጥልቅ ትምህርት ተማርበት። ልጅ መሆንና መወደድን አረጋግጥበት። ይኸውላችሁ እግዚአብሔርን ስንረሳው፣ እኛ ስንረሳው ምናልባት እግዚአብሔር በመከራ በኩል እሱን እንድናስታውሰው ፈልጎ ይሆናል። መጽሐፍ ቅዱስ ላይ እንዲህ አይነት ምስክርነቶች አሉ። ምን ይላል? ኃጢአቴንስ ታሳስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መጥተሃልን አለች ይላል ያቺ ሴት። ልብ በሉ፣ ልጇ ሲሞት ኃጢአቷን ያስታወሰችው በመከራ ብዛት፣ በጉድለት ብዛት፣ በሞት ብዛት፣ በማጣት ብዛት በደሉን የማያስታውስ ማን ነው? በእውነት ወንድማችንን በድለናል፣ እኛን በመማጠር ነፍሱ ስትጨነቅ አይተናል፣ ሰማነውና ስለዚህ መከራ መጣብን ያሉት ዮሴፍ ወንድሞች ናቸው። መከራ የመጣባቸው የወንድማቸውን የምትማጠን ነፍስ ስለበደሉ እንደሆነ ገብቷቸዋል። እና እግዚአብሔር አንዳንዴ ጥቂት የሚያቆስልን እሱን እንድናስታውስ ይሆናል። ጥቂት እያቆሰለ ጥቂት እያጎደለ ወደ እሱ እንመለስ ፈልጎ ይሆን? ክርስቲያኖች ማን ያውቃል? ይሄንን መመለሻ እናደርገው። ጥቂት እያቆሰለ ያድነን ከሆነ፣ ጥቂት እያጎደለ ወደ እሱ ያስጠጋን ከሆነ፣ ጥቂት እያሳመመ ይፈውሰን ከሆነ ማን ያውቃል? ክርስቲያኖች ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤታ አይለየን። አሜን።